ሰላም እንዴት ናችሁ? ይህ ሆያው ኤዱኬሽን ነው። እኔም እዝራ ራራይ ነኝ። ዛሬ የምናየው ዳታ ማኒፑሌሽን ላንጉጅ ዲኤምኤል ይሆናል። ዲኤምኤልን በኤስኩኤል እንጽፋለን። ማንን ተጠቅመን ከተባለ ደግሞ ማይክሮሶፍት አክሰስን ተጠቅመን የምንሰራ ይሆናል። ባይ ዘ ዌይ ባለፈው ክላሳችን ዲዲኤል አይተናል። እሱ ካለፋችሁ ይኸው እዚህ አካባቢ ጋር ቶፕ ላይ አለ የቪዲዮ እሱ ላይ ገብታችሁ ቼክ አድርጎት ያለፈውን ነገር ተከታተሉ። ያን ካላያችሁ ዛሬ የምናወራው ትንሽ ላይ ገባችሁ ስለሚችል ተያያዥ ነገር ስለሆነ ዲዲኤል ምንድን ነው የሚለውን ነገር ገብታችሁ እዩ። ዛሬ የምናየው ዳታ ማኒፑሌሽን ላንጉጅ ነው። አላማው ምንድን ነው ከተባለ የነዚህ ኮማንዶች 3 ኮማንድ አለው። የነዚህ ኮማንድ የዲኤምኤል ዋና አላማ ማኒፑሌት ወይም ማኔጅ ዳታ ማድረግ ነው ስንል የትኛውን ዳታ ነው ማኔጅ የምናደርገው ከተባለ ኤግዚስቲንግ ዳታቤዝ ስትራክቸር ነው። ዲዲኤል ዳታቤዝ ዲፋይን ላንጉጅ የሚያደርጉልን ምንድን ነበር የሚሰሩልን ብለናል? ክሬት ቴብሉን ወይም ስትራክቸሩን ነበር የሚሰሩልን። አሁን ግን ምንድን ነው የምንሰራው ማለት ነው? ዛሬ ደግሞ የምንሰራው ዲኤምኤል ነው። አንድ ክሬት ከተደረገ ዳታቤዙ እሱን ማኔጅ እናደርጋለን ነው። ማኔጅ እናደርጋለን ስንል ዳታ ኢንሰርት እናደርጋለን ነው። ዳታ እናስገባለን ነው። ሁለተኛው ደግሞ እነዚያ የገቡትን ዳታዎች አፕዴት ማድረግ ከፈለግን ሞዲፋይ ማድረግ ከፈለግን ሪከርዶችን ማድረግ እንችላለን ነው። ሶስተኛው ደግሞ ያንን ሪከርድ ካልፈለግን ነው ካልተመችን ዲሊት ማድረግ እንችላለን። 3ቱ ኮማንዶች አሉ ነው። እስኪ ለመግቢያ የሆነ ዘንድ ዲዲኤል እና ዲኤምኤል ኮማንዶችን እናነጻጽራቸው፣ እናወዳድራቸው። ዲዲኤል ምንድን ነው አለን? ዲዲኤል ማለት እንደ ኮንቴነር ነው። ማለትም ዲዲኤል ክሬት የሚያደርግልን ምንድን ነው ብለናል? ዲዲኤል ማለት ባይዘው እነዚህ ናቸው። ክሬት፣ አልተር፣ ድሮፕ ናቸው። የሚሰራልን እንደ ኮንቴነሩ ወይም ቴብል ኔም እና ክሬት የሚያደርግልን ዜን ደግሞ ፊልዶችን ወይም ኮለም ስቱደንት አይዲ፣ ኔም፣ ኤጅ፣ ግሬድ የተባለ ይችን ቴብሏን ማስቀመጫውን ኮንቴነሩን ብቻ ክሬት የሚያደርግልን። ይህንን አስመልክቶ የተለያዩ ኮማንዶች ስንጠቀም ዲዲኤል ይባላል። ክሬት አለ፣ ቴብሉን ክሬት እናደርጋለን። አልተር፣ እነዚህ ኔማቸውን ለምሳሌ ኔም የተባለውን ወደ ሌላ ነገር መቀየር ከፈለግን፣ ጀንደር ማድረግ ከፈለግን አልተር የሚለውን ነገር እንጠቀማለን። ድራፕ ማድረግ ከፈለግን፣ ኢንታየር ቴብሉን ማጥፋት ከፈለግን ድራፕ የሚለውን እንጠቀማለን ነው። እነዚህ የሚሰሩት የቴብል ስትራክቸር ወይም ኮንቴነር ላይ ነው የሚሰሩት ማለት ነው። የዚህ ተቃራኒ ደግሞ የሆኑት ወይም ተቃራኒ ባንላቸው ዲኤምኤል ደግሞ የሚሰሩት ኮንቴንት ላይ ነው። ኮንቴንት ስንል ሮ ነው የሚገባው ዳታዎች። አይታችሁ ከሆነ እዚህ ጋር አበበ የተባለ ዳታ ገብተዋል። ከበደ አለ፣ አስቴር አለ፣ ትዕግስት አለች፣ ኃይሌ አለ። እነዚህ ዳታዎች ላይ ደግሞ የሚሰራልን ኮንቴንቱ ላይ የሚሰራልን ስትራክቸሩ ላይ ሳይሆን ሮ ላይ የሚሰራልን ስትራክቸሩ ላይ ዲዲኤል ነው እንደምናየው። እዚህ ጋር ደግሞ ሮ ማስገባት ምንፈልግ ወይም ሪከርድ ማስገባት ምንፈልግ ኢንሰርት እንላለን። ኢንሰርት አላማው ክሬት ማድረግ ነው። ግን ክሬት የሚያደርግልን ምንድነው? አዲስ ሮ ማስገባት ብንፈልግ፣ ዳታ ታይፕ ሪከርድ ማስፈልግ፣ የአበበን ዳታ ማስገባት ክሬት ማድረግ ሪከርድ ብንፈልግ ኢንሰርት የሚለውን ኮማንድ እንጠቀማለን። አፕዴት ማድረግ ብንፈልግስ ወይም ሞዲፋይ ማድረግ ብንፈልግስ እነማን ሪከርዶች ነው። አበበ የተባለውን ሰውዬ እዝራ ማለት ብፈልግ የምጠቀመው አልተር ሞዲፋይ ነው፣ አፕዴት ሞዲፋይ ነው። አልተርን ሳይሆን ግን የምጠቀመው ማን ነው? አፕዴት የተባለው ኮማንድ እጠቀማለሁ። ለምን? ሪከርድ ስለሆነ አልተር ማድረገው ማለት ነው፣ ወይም የሚቀይረው። እዚህ ጋር ግን የምንቀይረው ቴብል ኔም የተባለውን ወደ ጀንደር ከፈለጉን አልተር እንጠቀማለሁ ነው። እዚህ ጋር ድራፕ የምጠቀመው ኢንታይር ቴብሉን ለማጥፋት ሲሆን ሪከርዶችን ለምሳሌ አበበ የተባለውን ነገር ሪከርድ ማጥፋት ብፈልግን ዲሊት አደርጋለሁ ማለት ነው። እነዚህ ዲኤምኤል ናቸው። የሚሰሩት ሪከርድ ላይ ነው፣ የሚሰሩት ሮ ላይ ነው። ይህ ግን የሚሰራው ዲዲኤል የተባለው ስትራክቸር ላይ ነው። ዲዲኤል ኮንቴነር ላይ ሲሰራ፣ ዲኤምኤል ደግሞ ኮንተንት ወይም ሮ ላይ ኢንሰርት አፕዴት እና ዴሊት ስናደርግ ነው። ዴሊት እና ድሮፕ እንዳይምታታባችሁ፣ አልተር እና አፕዴት እንዳይምታታባችሁ፣ ክሬት እና ኢንሰርት እንዳይምታታባችሁ። ክሬት እና ኢንሰርት አላማቸው ክሬት ማድረግ ነው፣ ግን ክሬት የሚያደርጉት ነገር ይለያያል። አዲስ ቴብል ክሬት ለማድረግ ከሆነ ቴብሉን ከሆነ እችን ክሬት እንጠቀማለን። ሪከርድ ከሆነ እችን ኢንሰርት እንጠቀማለን። አፕዴት ለማድረግ ምንፈልግ ቴብሉ ላይ ከሆነ አልተርን፣ ዳታዎች ላይ ከሆነ ደግሞ ወይም ሮ ላይ ከሆነ ደግሞ አፕዴት እንጠቀማለን። ማጥፋት ስንፈልግ ወይ ዲሊት ነው ወይ ድሮፕ ነው ያለው። ድሮፕ ካደረግነው ሙሉ ቴብሉ ሲሆን፣ ዲሊት ግን ሪከርዷን ስፔሲፊክ ሪከርድ ማጥፋት ስንፈልግ ነው። ይህንን ይመስላሉ ልዩነታቸው። እስኪ ወደ ኢንሰርት ኮማንድ እንሂድ። ኢንሰርት እንዳየነው ምን ለማድረግ ነው? እንደ ቴብል ስትራክቸሩ ላይ ሮ ወይም ሪከርድ ወይም አዲስ ሪከርድ ማስገባት ስንፈልግ ኢንሰርት ኮማንድ እንጠቀማለን ነው።
ኢንሰርት ኮማንድ ሁለት አይነት ኦፕሽን አለን ነው። ሁለት አይነት አማራጭ አለን። አንደኛው ሙሉ እያንዳንዷን ነገር እዚህ ጋር ስቱደንት አይዲ ላይ፣ ስቱደንት ኔም ላይ፣ ስቱደንት ኤጅ ላይ፣ ስቱደንት ግሬድ ላይ እያንዳንዷ ሌብል ላይ ሁሉንም ዳታ ማስገባት እና ክሬት ማድረግ ስንፈልግ ሲሆን ኢንሰርት ኢንቱ ኦል ኮለምስ ይባላል ነው። ሁሉም እያንዳንዷ ጋር ማስገባት ስንፈልግ ነው። ሁለተኛው አማራጭ ደግሞ ክሬት ስንፈልግ ሁሉን ሳይሆን ኔም እና ኤጁን ብቻ አስገብተን እንጀምራለን። ቀሪውን ደግሞ ራሱ ባይ ዲፎልት ማስገባት ባንፈልግ ራሱ ባዶ እንዲሆንልን ከፈለግን ስፔሲፊክ ኮለም ማስገባት ስንፈልግ ነው። ሁለት አማራጭ አለን። በሁለቱም ግን የምንጠቀመው ኮማንድ ተመሳሳይ ነው። ኢንሰርት ኢንቱ እንልና ቴብል ኔም እናስገባለን። ወይም ደግሞ ቫልዩስ እናስገባ ደግሞ ቫልዩስ የምትባል ኮማንድ አብራለችን። መጨረሻ ላይ ሰሚኮለን መጠቀማችን አይቀሩም። አንድ ሴንቴንስ መሆኑ ወይም አንድ ስቴትመንት መሆኑ ለማሳየት ሰሚኮለን እንጠቀማለን። እስኪ ኦፕሽን ዋን እንመልከት። ሁሉም ኮለሞችን ለማስገባት የምንፈልግ ምንድን ነው የምናደርገው? ኢንሰርት ኢንቱ ቴብል ኔም የሚገባለትን ቴብል ኔም ስቱደንትስ ከሆነች ጋር የምናደርጋለን ማለት ነው። ኢንሰርት ኢንቱ ስቱደንትስ እንለዋለን። ስቱደንት የተባለ ቴብል ላይ ዳታ ማስገባት ሪከርድ ማስገባት እፈልጋለሁ ማለታችን ነው። እነማን ናቸው ሲባል ቫልዩ የተባለ ኮማንድ እንጽፋለን። ቫልዩ ምን ይሆናል ማለት ነው? ST001 ባይ ዘ ዌይ ስናስገባ ሪስፔክቲቭ መሆን መቻል አለበት። ስቱደንት አይዲ ጋር ራሷን አይዲ ኔም ዋጋ ሂደን ለምሳሌ ግሬድ ሌቭል ላይ አናስሚዝ ብንል እዚህ ጋር ስተት ነው ማለት ነው። ሪስፔክቲቭ መሆን መቻል አለበት። እቺን ስናስገባ ከስቱደንት አይዲ ጋር መሆኑን ማወቅ መቻል አለብን። ይህን ስናስገባ ኔም ጋር መሆኑን ማወቅ መቻል አለብን። ሶስተኛ ጋር ስናስገባ ሶስተኛው ጋር ያለው ማን ነው? ኤጅ ነው መሆኑን ማወቅ መቻል አለብን። አራተኛ ስናስገባው አራተኛው ኮለም ማን ነው? ለግሬድ ሌቭል መሆኑን ማወቅ መቻል አለብን። ማምታታት የለብንም ማለት ነው። አንደኛው ለሁሉ እንደዚህ አድርገን ማስገባት እንችላለን። ሁለተኛው አማራጭ ደግሞ ምንድነው ያለን አማራጭ? ስፔሲፊክ አድርገን እንነግረዋለን። ኢንሰርት ኢንቱ ቴብል ኔም እናስገባና እነዚህ ኮለም ላይ ብቻ ዳታ ማስገባት እፈልጋለሁ። ኮለም ዋን ላይ ቫልዩ ዋን እዚህ ጋር አስገባለሁ። ኮለም ቱ ላይ ይችን፣ ኮለም ስሪ ላይ ይችን አስገባለሁ ብለን እንነግረዋለን። ለምሳሌ እዚህ ጋር ስንመጣ ኢንሰርት ኢንቱ ስቱደንትስ የተባለ ላይ ማስገባት እፈልጋለሁ ግን ብለን አልተሆነውም። ባዶ ካደረግነው ሁሉንም ማስገባለሁ ማለታችን ነው። ሁሉንም መዘርዘር አይጠበቅብን፣ ኦልሬዲ እንተዋለን። ግን ስፔሲፊክ ኮለም ማስገባት ከፈለግን እንነግረዋለን። ማን ማለት ማስገባት የፈለገ ነው ካለው ከአራቱ ውስጥ ስቱደንት አይዲ እና ኔሙን እና ግሬዱን ማስገባት እፈልጋለሁ ምርጫዬ ነው። ወይም ሁለት ማስገባት ከፈለጋችሁ ስቱደንት አይዲ እና ኔም መብታችሁ ነው። ግን የምትነግሩትን ስፔሲፊክ የሆነውን ትነግሩታላችሁ። ስቱደንት አይዲ ጋር የተባለው ጋር እና ኔሙን ነው ማስገባል ትሉትና ዜን ቫልዩ እራሱ ጋር ተያያዥ የሆነውን ስቱደንት አይዲ ካላችሁ አይዲውን፣ ኔም ላይ ኔም፣ ግሬድ ካላችሁ ግሬዱን ታስገባላችሁ። እንደዚህ አድርገን መረጃ እናስገባለን። ሁለት አማራጭ አለን። ሙሉን ለማስገባት ስንፈልግ አንዘረዝርለትም። ባይ ዲፎልት ሙሉን እንደሆነ ስለምናውቅ እኛ እናስገባለታለን። የተወሰነውን ማስገባት ኮለም ከሆነ ግን እነሱ እንነግረውና አብረን ተያያዥ ቫልዩ እናስገባለታለን። ይህንን ይመስላል። ግን ማወቅ ያለብን ነገር አለ። እዚህ ጋር ባይ ዘ ዌይ ቴክስት ቫልዩ ስናስገባ ሲንግል ኮት ተጠቅመን እናስገባለን። አስታውሱ፣ ደብል አይደለም። እዚህ ጋር እያየነው ነው። ኔም ስንል አናስሚዝ፣ አያችሁ፣ አናስሚዝ የሚለውን ኮት ነው የተጠቀምነው። ምክንያቱም ዳታ ታይፑ ምን ስለሆነ ነው? ክሬት ስናደርገው ቴብሉን በቴክስት ክሬት ስላደረግነው ነው። ሁለተኛው ግን ኑሜሪክ ዳታ ሲሆን ግን ምንም አይነት ኮት ያስፈልጉም፣ ራሱን እናስቀምጥለታለን ነው። እዚህ ጋር እንዳየነው ነው። ኤጅ ብለን 16 ኮት የለውም ማለት ነው። ሶስተኛው ዴት ቫልዩ ሲኖር አክሰስ ላይ የዴቱን መጀመሪያና መጨረሻ ላይ ሃሽታግ መጠቀም ግዴታችን ነው። ዴት መሆኑን እየነገርነው ነው። ሃሽታግ መጀመሪያና መጨረሻ ላይ እናስቀምጣለን። የኮለም ኦርደሩን ግን እንደሱ መሳሳት የለብን። ኦርደሩ መዛመድ መቻል አለበት። ቅድም እንዳልኳችሁ ስቱደንት አይዲ ከሆነ እዚህ ጋር ስቱደንት አይዲ መሆን መቻል፣ ኔም ዋን ኔም፣ ኤጅ ከሆነ ኤጅ አራተኛው ከአራተኛው ጋር ማዛመድ መቻል አለብን ነው። ፕራይሜሪ ኪ ስናስገባ ዩኒክ መሆን መቻል አለበት። ፕራይሜሪ ኪ ራሳችን የምናስገባ ከሆነ ስቱደንት አይዲ ብለን ቴክስት ብለነዋል። ለዛ ነው እዚህ ጋር ኩዌት ያስገባ ነው ፕራይሜሪ ኪ ላይ። ስቱደንት ST001 ካለን እዚህ ጋር መድገም አይጠበቅብንም ስህተት ስለሚመጣ ማለት ነው። እነዚህ ቫልዩዎችን ማወቅ ይጠበቅብናል። ይኸው ለምሳሌ ዴት ስናስገባ ኢንሰርት ኢንቱ ኢቨንት፣ ኢቨንት ኔም እዚህ ጋር አድርገን ሆሊዴይ ያልነው፣ ቴክስት ኔም እዚህ ጋር የሚነገረን ኢቨንት ኔም ምን ክሬት ሲደረግ ምን ሆኗል ማለት ነው። ዳታ ታይፑ ቴክስት ስለሆነ እዚህ ጋር በኮት እናስቀምጠዋለን። ኢቨንት ዴትን ደግሞ ስናየው ሃሽታግ ተጠቅመን ቫልዩን የምናስገባ ይሆናል። ሃሽታግ መጀመሪያ ላይ እና መጨረሻ ላይ እናደርጋለን። መልቲፕል ሪከርድ ማስገባት የምንፈልግ ሁለት አማራጭ አለን ነው። የመጀመሪያው እያንዳንዷን ኢንሰርት ኢንቱ ስቱደንት ቴብል ላይ ሄድና ቫልዩን እነዚህን አስገባለን። ጨረስን። አንድ ሰሚኮለን፣ አንድ ስቴትመንት፣ አንድ ዳታ አስገባል።
አና የተባለች። ሁለተኛው ቤን ማስገባት የምንፈልግ ኢንሰርት ኢንቱ ኮማንድ ነች። ስቱደንት የተባለ ላይ ይሄንን ቫልዩ ያስገባልን ሰሚ ኮለን ጨረስ 2 ነው። ሶስተኛም ጋር ስንመጣ ኢንሰርት ኢንቱ ቴብል ኔሙን ነግረዋለን። ቫልዩ የሚል ኮማንድ እናመጣና ቫልዩዎችን እዚህ ጋር እናስገባለን። ሶስተኛ ነው የመጀመሪያው። እንደዚህ ያደረግን ለእያንዳንዱ መጽሐፍ ወይም ደግሞ በጋራ ሲንግል ኮማንድ በመጠቀም ለምሳሌ ኢንሰርት ኢንቱ ስቱደንት ጋር ሄድና ቫልዩን ካልነው በኋላ ቫልዩስ እንልና ይችኛዋ አናን ራሷን ችለን እንጽፍለታለን፣ ኮማ እናስገባለን። ሁለተኛውን እንጽፍለትና ምን እናደርጋለን? ኮማ። ሶስተኛውን እንጽፍለትና ኮማ። አራተኛውን እንጽፍለትና ኮማ። ስንጨርስ መጨረሻው ላይ የምናደርጋለን ማለት ነው ሰሚኮሎን እናስገባለን። ስንት ዳታ ሪከርድ ክሬት አደረግን ማለት ነው? አና፣ ቤን እና ካርል የተባሉ ሶስት ክሬት አደረግን ማለት ነው። ስንጨርስ እዚህ ጋር ግን ሰሚኮሎን እናደርጋለን። ይህንን ሜተድ ግን ማይክሮሶፍት አክሰስ አይፈቅድም። ማይክሮሶፍት አክሰስ መልቲፕል ባንድ ማስገባት አይችልም ይላል። ግን ሌሎች እነ ማይስኩዌል ላይ ሌሎች ጋር መጠቀም እንችላለን። አንዴ በየኢንሰርት ኢንቱ ስትረንትስ ቫልዩ እያለን እንደዚህ ከምንጽፍ አንድ ጠቅለል አድርገን እንደዚህ አድርገን መጻፍ የሚቻል መሆኑን ማወቅ ይጠበቅብናል። እስኪ አሁን ደግሞ በተግባር ማይክሮሶፍት አክሰስን ከፍተን ቼክ እናድርገው። እሺ ማይክሮሶፍት አክሰስን የት ነው የምናገኘው ብለናል። ማይክሮሶፍት አክሰስ የምናገኘው ለማግኘት ብዙ አማራጭ አለን። እዚህ ጋር መጣን የራሳችሁ ማይክሮሶፍት አክሰስ ብላችሁ ሙሉ መጻፍ ትችላላችሁ፣ ታገኙታላችሁ። እዚህ ከመጣን በኋላ ብላንክ ዳታቤዝ የሚለውን ነገር እንከፍታለን። ወይም እዚህ ጋር ስያሜ የራሳችሁ ትሰጡታላችሁ። ሰጥቶልኛል ዳታቤዝ ናይን ይሁን፣ ወይም እኔ ዲኤምኤል መስራት ስለፈለኩኝ ዲኤምኤል ብዬ መስራት እችላለሁ። ክሬት አድርግልኝ አልኩት። ይሄው ወርኪንግ ኤሪያ ያመጣልን። ሶ የት ጋር ነበር የምንሄደው ብለናል። ኤስኩኤል ለመጻፍ ኮማንዳችንን ክሬት ጋር እንሄዳለን። ኩዌሪ ዲዛይን ጋር እንመጣለን። ስንመጣ እንቼን ቴብሏን ያለበትን ያመጣልናል ብለናል። ይህን ስናጠፋው ነው የምናገኘው። ይሄው ኤስኩኤል ቪው ይመጣል። ክሊክ አድርጉት። ካንቫ ወርኪንግ ኤሪያውን አምጥቶልናል ነው። እዚህ ጋር ማንን ነው እኛ ክሬት ማድረግ ኢንሰርት ዳታ ማስገባት የፈለግነው ስቱደንትስ ጋር ኢንሰርት ኢንቱ ስቱደንትስ ከዛ ቫልዩ ይህን ሰጥተነዋል። ይህን አስገባልን ብለነዋል። ባይ ዘ ዌይ ይህ ኤረር ነው፣ ተሳስተናል። ስህተቱ ምንድን ነው የሚለውን ነገር እስኪ እንየውና ልንገራችሁ። ራን እናድርገው። ራን ለማድረግ እዚህ ጋር ራን ይላል። ምን ይለናል? እዚህ ጋር ምንድን ነው የሚለን? ካንኖት ፋይንድ አውትፑት ቴብል ስቱደንትስ። ስቱደንትስ የተባለ ቴብል የለም፣ ፈልጌ አጣሁት አለን። እውነቱን ነው። እኛ መጀመሪያ ስቱደንት የተባለ ቴብል ክሬት አድርገናል እንዴ? አላደረግንም እኮ። ክሬት ሳናደርግ ኢንሰርት ማድረግ አይጠበቅብንም። ለዛ ነው ዲዲኤል ያስፈለጉት። ክሬት ቴብል ብለን ይህን ቴብል ክሬት አላደረግንም። ስለዚህ ክሬት ቴብል እናርግ። ክሬት ቴብል ኮማንድን ተጠቅመን ዲዲኤል ተጠቅመን እዚህ ጋር መጀመሪያ የተሰራለ እዚህ ጋር መተን ፔስት ልበለው። ሶ ክሬት ቴብል ስቱደንት የተባለ ቴብል ክሬት አድርግልኝ። ስቱደንት አይዲ ይኑረው፣ እሱም ፕራይመሪ ኪ ያድርግልን። ስቱደንት ኔም ይኑረው፣ እሱንም ዳታ ታይፑ ቴክስት አድርግልኝ። ኤጅ ይኑረው፣ ኢንቲጀር አድርግልኝ። ዳታ ታይፑን ግሬድ ይኑረው፣ እሱንም ኢንቲጀር አድርግልኝ። እዚህ ጋር እንደምታዩት ክሬት ቴብል ኮማንዱ ነው። ዜን ደግሞ ምን አለ ኢንት ወይም ሪፈር የሚያደርግልን ኢንቲጀር ነው፣ ወይም ኢንቲጀር ብለን ሙሉ መጻፍ እንችላለን። ዳታ ታይፑን እየነገር ነው። መጨረሻ ላይ ክሬት ቴብል ስንጠቀም ኮማ እንጠቀም ብለናል። ሌላኛው ግን ኮማ አለ፣ ሰሚኮሎን እና ብራኬት አለ። አንድ ሴንቴንስ መሆኑን ለመናገር ነው። ፕራይመሪ ኪ ከሆነ ፕራይመሪ ኪ እናስገባለን ብለናል። ዲዲኤልን ባይ ዘ ዌይ ተመልከቱት፣ የሰራነውን ቪዲዮ እሱን ስታዩት ይገባቸዋል። ያው ከላይ እዚህ ጋር አስቀምጥላችኋለሁ። ሶስት ይህንን ራን እናደርገው። ይሄው ራን ስናደርገው ስቱደንት የተባለ ቴብል ክሬት ያደረግናል። በነገር ነው መሰረት። እስኪ እንክፈተው። ስቱደንት አይዲ፣ ስቱደንት ኔም፣ ኤጅ እና ግሬድን የተባለውን አስቀምጦልናል፣ ሰርቶልናል። ማለት ዳታ ታይፕ ብንቀይረው በነገር ነው። በቴክስት ናምበር ስቱደንት አይዲን ፕራይመሪ ኪ ያርጎልናል። ስለዚህ በነገር ነው መሰረት ዳታውን ክሬት አድርጎልናል። አሁን ነው እዚህ ጋር ምን ማድረግ ዲዲኤል ማለት ልክ እንደዚህ ስትራክቸሩን ሰርቶልናል። ዲኤምኤል ያስፈለገው ለዚህ ኢንሰርት ዳታ እዚህ ጋር ሮ እናስገባ ነው። አሁን ማስገባት እንችላለን። እዚህ ጋር መተን ኢንሰርት ኢንቱ ስቱደንትስ የሚለውን ክሊክ አድርገን ኩዌሪዋን ኮማንዷን እዚህ ጋር እናስገባት። ይሄው ኢንሰርት ኢንቱ ስቱደንትስ ቫልዩ ምናምን። አሁንም ኤረር ይመጣል፣ ግን እስኪ ላሳያችሁ ምን ሊፈጠር እንደሚችል። ኤረር ሲመጣ እንድናውቀው ነው። በዛው ራን እናድርገው። ራን ለማድረግ እዚህ ጋር ራን ማይኖር ከሆነ እዚህ ጋር ኩዌሪ ቴብል ሃይላይት የተደረገች አለች። እዚህ ጋር ስንመጣ ራን የሚል እናገኛለን። ራን ይሄው ምን ይላል? ይሄ ካኖት ፋይንድ አውትፑት ቴብል ስቱደንትስ የተባለ ቴብል ፈልጌ አላገኘውም። ማን የተባለ ቴብል እኛ ክሬት ያደረግነው? ስቱደንት። እዚህ ጋር ግን ማንን ጨመርን? ኤስ። አያችሁ፣ ቴብል ኔሙን ራሱ ስፔሊንግ መሳሳት የለባችሁም። ትንሽ ነገር ከጨመራችሁበት ስህተት ነው። ስቱደንትስ የተባለ ቴብል ፕሉራል ክሬት አላደረግንም፣ ስቱደንት ነው። ሶ አንደኛው ኤረር ይችን እናጥፋት። ሁለተኛ እዚህ ጋር ኤረር ይፈጠራል አይፈጠርም? አሁን የሚያስፈልገንን ነገር ክሬት አድርገናል፣ ኤረር አይፈጠርም። ምንድነው ግን እየነገረን ያለ ነው?
እቺ የመጀመሪያዋን ስቱደንት የተባለችዋን አይዲ ላይ የመጀመሪያው ጋር አስቀምጥልኝ፣ የመጀመሪያው ኮለም ላይ ያስገባልኝ ያለው የመጀመሪያው ኮለም ማን ነው? ስቱደንት አይዲ ጋር አስገባልኝ ያለው ነው። ሁለተኛው አበበ፣ ይችን ስንተኛ ላይ የምትገኘው? ሁለተኛ። እዛኛው ጋር ሁለተኛ የሚገኘው ማን ነው? ኔሙ ጋር አስገባልኝ ያለው ነው። ይቺ ስንት ነች? 16 11 11 የት ነው የሚያስገባው የሚለውን ለማወቅ ከፈለግን 11 የት ጋር ነው? እዚህ ጋር ያለችው 1 2 3 4 11 ያለችው። ስለዚህ 11ኛው አራተኛው ላይ ኮለም አስገባ እያለ ነው። አራተኛው ኮለም ማን ነው? 1 2 3 አራተኛው ኮለም ግሬድ ነው። ግሬድ ላይ ነው መጥቶ የሚያስገባልን። ስለዚህ ሜትድ ዋንን ተጠቅመን ነው እየሰራን ያለ ነው። ሁሉም ኮለም ላይ ያስገባልን ነው። ስለዚህ በየቦታው ወስዶ ያስገባልናል። እዚህ ጋር ራን እንበለው። ራን ለማለት ሆነ እንጂ ከሃይላይት ራን ምንድነው የሚለን? አንድ ቴብል አፔንድ ላደርግላችሁ ነው። አንድ ሮ ላስገባላችሁ ነው። ላስገባላችሁ ወይ አለን። አዎ አስገባልን። የስ አስገባልን። በቃ ጨረስን፣ ሰራልን ኮማንዱ። እዚህ ጋር መተን ስቱደንት ስንከፍተው ግን ዳታ እያገኘን አይደለም። አያችሁ፣ የለም። የት ሄዶ ነው? አስገባልን ብለነው ነበር፣ አላስገባልን። መተንም ስቱደንት ክሊክ ብናደርገው ራሱ ነው ዳታ አላስገባም። ለምንድን ነው? ይችን ስቱደንት መጀመሪያ ጀምረን ክሬታር ከፍተና ስለነበረ ነው። ክሎዝ ማድረግ ይጠበቅብናል። ክሎዝ አድርጎትና አሁን መተን ስቱደንት የተባለው እንክፈተው። ይሄው ስንከፍተው አገኘ ነው። ስቱደንት አይዲ 001 አለ፣ ኔሙ ላይ አበበ፣ ኤጁ 16፣ ግሬድ 11። ስለዚህ የት ገብቶ ነው ብላችሁ እንዳትፈልጉት። እዚህ ጋር መጀመሪያ ታጠፏትና ክሎዝ ብላችሁ እዚህ ጋር መታችሁ ስቱደንት ስታደርጉት ያስገባችሁትን የምታገኙት ነው። በእንደዚህ መልኩ እናገኘዋለን። አሁን የሰራ ነው ምንድነው ማለት ነው? በሜትድ ዋን ማለት ምንድን ነበር ያልነው? ሜትድ ዋን ስንመለከት በሜትድ ዋን ነበረኛ ዳታ ያስገባ ነው። ሜትድ ዋን እንዴት ያስገባ ነው ማለት ነው? አራቱንም ስንነግረው ነው። ሁለተኛውን ሜትድ ግን እስኪ እንጠቀም ነው። ዳታ ታይፑን ነገረ ነው። ሁለተኛውን ዳታ ታይፕ ስንጠቀም እንዴት እናገኛለን ነው ነገረ ነው ማለት ነው። እስኪ እንመልከት። ሁለተኛውን አክሰስ ጋር እንገባና ሁለተኛ ዳታ እስኪ እናስገባ። ሁለተኛ ሌላ ዳታ ስናስገባ ሁለተኛውን አማራጭ ተጠቅመን ስቱደንት አይዲ ኔም እና ግሬድ ላይ ወይም ግሬድ ላጥፋት ማንን አስገባልኝ ያልኩት? ማንን አስገባልኝ ያልኩት ነው። እዚህ ጋር ስቱደንት አይዲን እና ኔም ላይ ብቻ ሁለቱን ኮለም ላይ ብቻ ነው የምታስገባልኝ። ስለዚህ ስቱደንት አይዲ ፕራይመሪ ኪ ስለሆነ አንደጋግምም ራሴ የተመቻችሁ መስጠት ትችላላችሁ። ST002 ብዬን የሰጠሁት የተመቻችሁ መስጠት ትችላላችሁ። የራሳችሁ የድርጅታችሁን አስመልክቶ ነው። ኔሙን ከበደ አልነው። ሰሚኮለን መጨረሻ ላይ አስገባን። እዩ ራን ብናረጋት የፈጠነ እንዲመጣልን ከፈለግ እቺ ማጥፋት ትችላላችሁ፣ ግን ቢኖርም ችግር የለውም። አሁን ራን እናርጋት። እዚህ ጋር የተሳሳትኩት ምንድነው? ስቱደንት የተባለ ቅድም ክሬት ስላደረኩት ነው። እቺ ኤስ1 ስቱደንት ነው እኛ ክሬት ያደረግነው ቴብል ስቱደንት ነው። ከዛ ራን ዘ ኢንሰርት ስቴትመንት ምንድነው የሚለን? እዚህ ጋር ኔም የተባለ ፊልድ ኔም ፈልጌ ስቱደንት ጋር ሄድኩኝ። ስቱደንት አግኝቶታል፣ ግን ኔም የተባለ ነገር የለም። እስኪ ሹር አድርግ፣ እርግጠኛ ነው ወይ እንደዚህ አይነት አለ ወይ ይለናል። እውነቱን ነው። ስቱደንት ጋር ስንመጣ ኔሙ ማን ነበር? ሲጋ እንዳይናት ኤስቲዲ ኔም ነው እንጂ ኔም የተባለ የለውም። ስቱደንት ኔም ብዬ ነው ክሬት ያደረኩት። አያችሁ፣ እዚህ ጋር ግን ያልኩት ማን ነው? ኔም ነው። ስተሰርቻለሁ። ስለዚህ ራሷን ግዴታ ፊልድ ኔሙን መመሳሰል ስላለበት ማለት ነው። ስቱደንት አያችሁ፣ እኔ ክሬት ያደረኩት ኤስቲዲ ኔም ብዬ ነው አፔንድ ያደረኩለት። ስለዚህ ይሄም ሌላ ኤረር ነው ማለት ነው። አሁንም ራን ባረጋው አሁን መጣልን። ትክክል መሆናችንን የምናውቀው እዚህ ጋር ላስገባላችሁ ነው አለን። ትፈልጋላችሁ? የስ አስገባልን። ስቱደንት ብንመጣ አሁንም አናገኘውም ማለት ነው። የቅድም አበበን ነው የምናገኘው። ማግኘት ከፈለግን ክሎዝ እናደርገውና ስቱደንት እንመጣለን። ስንመጣ ST002 አስገባልን። የት ጋር? ስቱደንት አይዲ ኔሙን ከበደ፣ ኤጅ እና ግሬድ ግን አላስገባልን። እንዲሁ ይተውልናል ማለት ነው። ሶ ሁለት አማራጭ እንሰርታለን። የመጀመሪያው ሁሉንም ማስገባት ነው። ሁለተኛው ደግሞ የተወሰነ ነገር ማስገባት እንችላለን። የተወሰነ ስናስገባ ሌላውን ባዶ ያደርግልናል ማለት ነው። ይህንን ይመስላል ኢንሰርት፣ ይህንን ይመስላል። እሺ አሁን ደግሞ አፕዴት ኮማንድ እንመልከት። ያው ስሙ እንደሚነግረን አፕዴት ኮማንድ የሚጠቀመው ሪከርድን አንድ የገባ ኤግዚስት የሆነ ሪከርድ ሞዲፋይ ማድረግ ብንፈልግ የተሳሳትነው ነገር ካለ ማስተካከል የምንፈልገው ነገር ካለ ማስተካከል ስንፈልግ አፕዴት ኮማንድ እንጠቀማለን። ሁለት አማራጭ አለን። አፕዴት ስናደርግ ሁለት አማራጭ አለን። የመጀመሪያው ሁሉንም ሪከርድ ወይም ሁሉም እዛ ቴብል ላይ ያለው ማንኛውን ሁሉንም ሪከርድ በአንዴ በጅምላ አፕዴት ማድረግ ስንፈልግ ሲሆን፣ ሁለተኛው አማራጭ ደግሞ ስፔሲፊክ ሪከርድን መርጠን አፕዴት ማድረግ ስንፈልግ ነው። በጅምላ ስንፈልግ ይህንን ኮማንድ ወይም ሲንታክስ እንጠቀማለን።
አፕዴት አለ። ከዛ ቴብል ኔም እናስገባለታለን። ይህንን ቴብል ኔም ይህንን ለምሳሌ ስቱደንት ከሆነ አፕዴት ስቱደንት ካልነው ይህንን ስቱደንት የተባለ ቴብል አፕዴት አድርግልኝ፣ ማንን ሴት አድርግልኝ ነው። ኮለማን ወደዚህ ቫልዩ አስገባልኝ፣ ኮለምትን ደግሞ ወደዚህ ቫልዩ አስገባልኝ እያልን በኮማ እየለያየን እናስቀምጣለን። ኮማንዱ ስንጨርስ ሰሚኮለን እናስቀምጣለን መጨረሻው ላይ ማለት ነው። ሶ ሴት ማለት ማስቀመጥ ነው ወይም መቀየር ወይም ሞዲፋይ የሚደረግልን ኮለምን ነው እየነገርን ያለ ነው። ሁለተኛው ግን አፕዴት ስንጠቀም ሁለተኛው ስፔሲፊክ ሲሆን ይሄ ሁሉንም ነው፣ ጅምላ ነው። ስፔሲፊክ ማድረግ ከፈለግን ግን ዌር እናስቀምጣለን። ዌር የተባለ ኮማንድ ይመጣል። ስፔሲፊክ ኮማንድ እንጨምርለታለን። እዚህ ጋር አፕዴት ቴብል ይሄንን ቴብል አፕዴት አድርግልኝ፣ ግን ስታደርግልኝ እነዚህን ከዚህ ቴብል ውስጥ ይሄንን ኮንዲሽን ተጠቀም ዌር ብለን የሆነ ኮንዲሽን እናስቀምጥለታለን። በዚህ ኮንዲሽን መሰረት ይሄንን ቫልዩ ሴት አድርግልኝ ሴት የሚል ኮማንድ እናመጣና ኮለምን ቫልዩ እንዴት ታደርጋለህ፣ ኮለምቱን ቫልዩ እንዴት ታደርጋለህ እያልን እናስቀምጣለን። ሰሚኮለን መጨረሻው የምናስቀምጠው እዚህ ጋር መጨረሻ ላይ ነው። እስኪ ሁለቱን በኤግዛምፕል እዚህ ጋር ላሳያችሁ። ኤግዛምፕል 1 ቅድም ያስገባናቸው ተማሪዎች አሉ። ሁሉም ተማሪ ግሬዱ ወደ 12ኛ ክፍል እንዲቀየርልን ብንፈልግ የትኛውን ነው ከሁለቱ የምንጠቀመው ነው? ከዚህና ከዚህ ሁሉም እስከሆነ ድረስ የምንፈልገው ይሄኛውን ነው። ዌር የሚባል ነገር አይኖረን፣ ይሄኛውን እንጠቀማለን። እስኪ እንየው ነው። ይሄው አፕዴት ስቱደንትስ ሴት ግሬድ ሌብል 12። ስለዚህ ምንድን ያለው ስቱደንት የተባለ ቴብል ፈልግ እና አፕዴት አድርግልኝ። ምን አስቀምጥልኝ ነው? ምን አፕዴት አድርገው ነው? ግሬድ ሌብላቸውን ወደ 12 ቀይረው ካለው ሁሉ 100 ሪከርድ ካለ 100 ተማሪ ካለ የ100 ተማሪ ግሬዳቸው ምን ይሆናል ማለት ነው? 12። 1000 ተማሪ ካለ 1000 ይሁን፣ 1 ሚሊዮን ካለ የ1 ሚሊዮን ምን አለፋችሁ የሁሉንም ሴት ያደርግልናል ነው። ሁለተኛው ስፔሲፊክ ከፈለግንስ ነው። አፕዴት ስፔሲፊክ ስቱደንት ለምሳሌ በግሬድ 11 ያሉ ተማሪዎችን ብቻ መርጠን እነሱን የሆነ ነገር እንዲቀየር ከፈለግን ምን እናደርጋለን ነው። ለምሳሌ እንመልከት። ይህን ተመልከቱ። አይ ኮንዲሽን እዚህ ጋር አስገባል። አፕዴት ስቱደንት የተባለውን ቴብል አፕዴት አድርግልኝ። ስታደርግልኝ ግን ኮንዲሽን አለኝ። ኮንዲሽን ምንድነው? ግሬድ ሌብላቸው ግሬዳቸው 11 የሆኑትን ብቻ ነው አፕዴት የምታደርገው። ግሬዳቸው 11 የሆኑትን ወደ ምን ቀይርልኝ፣ ምን ሴት አድርግልኛል ነው የሚቀይርልን ሴት ብለን ነው የምናስቀምጠው። ግሬድ ሌብላቸውን 12 አድርገው እና ማንን ነው ግን ግሬዳቸው 11 የሆኑትን በሙሉ ሁሉንም ማለት ነው እዚህ ጋር የሰጠነው ወደ ምን ቀይርልናል ነው ወደ 12ኛ ክፍል ብለ ግሬድ ሌብላቸው ብቻ ቀይርልኝ። ምናልባት አልፎ ከሆነ ሁሉም ካለፉ ማለት ነው ሁሉም የ11ኛ ክፍል ካለፉ ስለዚህ ሴት 12 አድርግልናል ነው። ስለዚህ ኮንዲሽን አስቀመጥንለት። ሌላኛውን ደግሞ እንመልከት። ይህስ ምን የሚሰራ ይመስላችኋል? ይህ ምንድን ነው የሚሰራው? አፕዴት ስቱደንት ሳለ ከዛ ወዴት ነው የምንሄደው? እዚህ ጋር ኦልሬዲ ስንጽፍ እንዴ ነው የምንጽፈው? ግን ምን ለመረዳት ነው ወደዚህ እየመጣሁት ያለሁት። ዌር ካለ ኮንዲሽን አለ። ስቱደንት አይዲው ST001 የሆነውን ብቻ እያለ ነው። አሁን ወደ አንድ ተማሪ ነው እያጋደለ ያለው፣ ወደ አንድ ተማሪ። ይኸው እንምጣ። አፕዴት ዋን ስፔሲፊክ ስቱደንት አንድን ተማሪ ብቻ መቀየር ከፈለጋችሁ አይዲውን ነው የምታገኙት። ዌር ትሉና አይዲውን ST001 ምክንያቱም አንድ አይዲ ያለው ብቻ ስላለ ነው እሱን የምናስቀምጥለት ማለት ነው። ስለዚህ እሱን እናስቀምጥለታለን። አይዲውን ፕራይመሪ ኪውን እዚህ ጋር እናመጣለታለን። በዌር ኮንዲሽን አምተን ነግረዋለን። ፕራይመሪ ኪውን ስቱደንት አይዲ ነው እዚህ ጋር አምተን ነግረዋለን። ምን አርግልን ነው ግሬዱን ወደ 12ኛ ክፍል አርግልን፣ ግሬድ ሌብሉን 12 አርግልን፣ አስቀምጥልን ያለው። ሶ ስፔሲፊክ አንድን ሪከርድ ማግኘት ከፈለግን ኦልዌይስ የምንጠቀመው ምንድነው? ፕራይመሪ ኪ። እዚህ ጋር እኛ ስቱደንት አይዲ ነው ፕራይመሪ ኪ ቫልዩን እናስገባለትና እሱን እንነግረዋለን አንድ ስንፈልግ ነው። መልቲፕል ኮለም አት ዋንስ አፕዴት ማድረግ ከፈለግንስ ነው። እዚህ ጋር እስካሁን አፕዴት እያደረግን ያለ ነው አይተን ከሆነ ሴት እያደረግን ያለ ነው አንድ ኮለም ብቻ ነው። አይታችሁ ከሆነ አንድ ኮለም እዚህ ጋር አንድ ኮለም ነው። ሁለት ወይም ሶስት ከፈለግንስ ምን እናደርጋለን? ይሄው እዛው ሴት ላይ መጨመር ነው። አፕዴት ስቱደንት አይዲ 2 የተባለውን አገኝልኛል ነው። እዚህ ግሬድ ሌብሉን 12ኛ ክፍል ሴት አድርግልኝ፣ ቀይርልን። የነበረው ምንም ይሁን ምንም 12ኛ ክፍል አድርገው ኤጁን 18 አድርገው ብለን እየነገር ነው ማለት ነው። ሶ ሁለትም ሶስትም ከዛ በላይ ኮለም መቀየር ከፈለግን ሴት የሚለው ጋር መተን ነው እዚህ ጋር ነው የምናስገባው። ስንጨርስ መጨረሻ ላይ እዚህ ጋር እናስገባለን ነው። ደግሞ ምን አይነት አፕዴት ሊኖረን ይችላል?
ቤዝድ ኦን ካልኩሌሽን ልንሰራ እንችላለን ማለት ነው። ለምሳሌ ካልኩሌሽን እዚህ ጋር ሰራን። እዚህ ጋር ሲሰራ ኢንክሪዝ ኦል ስቱደንት ግሬድ ባይ 1 ነው። ለምሳሌ አፕዴት ስቱደንትስ ነው። ከዛ አፕዴት ስቱደንት የተባለ ቴብሎችን በሙሉ ሁሉንም ተማሪዎች አፕዴት አድርግልን ስታደርግን እዚህ ጋር ካልኩሌሽን ነው የሰራው። የኦልድ ግሬዳቸው መጀመሪያ የነበራቸው ግሬድ ላይ አንደኛው 10ኛ ክፍል ሊሆን ይችላል፣ ሌላኛው 11ኛ ክፍል ሊሆን ይችላል፣ ሌላኛው 5ኛ ክፍል ሊሆን ይችላል። አንድ ጨምርባቸው ተዘዋውረዋል ማለት ነው። 5 የነበረው 6 ይሆናል፣ 6 የነበረው 7 ይሆናል፣ 12 የነበረው 13 የለም 13 አድርጎ ያስቀምጥልናል። አፕዴት አድርገው በአንዳንድ ጨምርልን ሁሉንም ተማሪዎች አልነው እንደዚህ አድርጎ ያስቀምጥልናል። ይህን ነገር ብናስቀምጥ ይህስ ምን የሚሰራ ይመስላችኋል? ይህም ካልኩሌሽን ነው እዚህ ጋር እየሰራ ያለውን። ፕሮዳክት የተባለ ቴብልን አፕዴት ማድረግ እፈልጋለሁ። ስናደርግም ኮንዲሽን አለኝ። ፕራይሳቸው የፕሮዳክቱ ፕራይስ ከመቶ በላይ የሆኑትን ነው አፕዴት የምታደርግልኝ። ከመቶ በላይ የመጣውን ፕራይሳቸው ምን አድርግልኝ ማለት ነው? ቅናሽ አድርግልኝ ያደርገን 10% ቅናሽ እያስቀመጥን ነው፣ ዲስካውንት እያስቀመጥን ነው። አፕላይ 10% ዲስካውንት ቱ ኦል ፕራይስ ኦቨር 100 ፕራይሳቸው ከመቶ በላይ ለሆነ ዲስካውንት 10% አስቀምጥልኝ እያልነው ነው። የመጀመሪያ የነበራቸው ፕራይስ ላይ ምን አድርግልኝ ነው 10% ቀንሰ አስቀምጥልኝ ስንል እንደዚህ ካልኩሌሽን አስገባንለት። ስለዚህ 10% ዲስካውንት እየቀነሰ ፕራይሳቸውን አፕዴት ያደርጋል። ስለዚህ በእንደዚህ በካልኩሌሽን መስራትም እንችላለን ነው። ሶ ዴሊት ከማየታችን በፊት እስኪ ማይክሮሶፍት አክሰስ በመሄድ የተወሰነውን እንመልከት። ማይክሮሶፍት አክሰስ ጋር ስንመጣ ቅድም ለምሳሌ ስቱደንት አይዲ ከበደ የተባለውን ኤጅ እና ግሬድ አላስገባንለትም ነበር። እስኪ ግሬዱን አፕዴት እናደርግለት። ግሬድ እስኪ እናስገባለት። ምን አይነት ኮማንድ ነው የምንጠቀም ማለት ነው? ምን አይነት ኮማንድ ነው የምንጠቀመው? የትኛዋን ነው የምንጠቀመው? ስፔሲፊክ ነው የፈለግነው ማንን ነው? ይችኛዋን ስለሆነ ኩዌር እንጠቀማለን። ኩዌር እንመለከትና ስቱደንት አይዲ ከበደ ስንት ነው? ኤስቲ 002 ይችን እንጠቀማለን። ምክንያቱም አንድ የፈለግነው ምንድነው? አንድ ስፔሲፊክ ስለሆነ ማለት ነው። ሶ እዚህ ጋር የጻፍኳት አለች፣ እሱን አሳያችኋለሁ። ምንም አይነት ዳታ ታይፕ የለውም። ግሬድ አልገባለት። ግሬድ ማስገባት ነው የፈለግነው ለማን? ለከበደ። ስለዚህ እዚህ ጋር ኩዌሪ ላይ እንመጣና እችን እንዴት ጽፍለታለሁ? አፕዴት ስቱደንት የተባለ ቴብል አፕዴት ማድረግ እፈልጋለሁ። ሳረግ ኩዌር ስቱደንት አይዲው ኤስቲ 002 ማለትም ማን ማለት ነው? አይዲው ፕራይመሪ ኬሚ የገባው ከበደን እያልኩት ነው። እሱን ነው ሴት የምታደርግልኝ። ሴት ስታደርግልኝ ግሬዱ ምን አድርግልኝ ያልኩት? 11ኛ ክፍል አድርግልኝ። እዚህ ጋር መጀመሪያ አላስገባውም ነበረ ማለት ነው። እስኪ ይሄንን ራን በለው። ራን ለማድረግ እዚህ ጋር እንመጣና ራን ስናደርገው እዚህ ጋር እንደተለመደው አንድ ቴብል አፕዴት ላደርግላችሁ ነው። ትፈልጋላችሁ ወይ? ይህ ነገር የማይሆን የማይመለስ አንዱ የማይሆን ይላል፣ ቀይርልናል ነው። ስንመጣ ኦልሬዲ ምን አድርጎልናል ማለት ነው? እዚህ ጋር አፕዴት አድርጎልን አይታችሁ ከሆነ የከበደን ምን አደረገልን ማለት ነው? 11ኛ ክፍል አድርጎልን። ግሬዷን ብቻ ነው የቀየርናት፣ ራሱን ብቻ ነው። ስፔሲፊክ ሪከርድ ብቻ ነው የቀየር። ስፔሲፊክ አደረግናት ኩዌር ኮንዲሽን ስላመጣን ነው። እስኪ አሁን ደግሞ በጅምላ ሁለት አሁን ተማሪዎች አሉና ከበደና አበበ የተባሉ እነዚህን ግሬዳቸው 11 ወደ 12ኛ ክፍል እነዚህን በሙሉ መቀየር ብንፈልግ ምንድነው የምናደርገው? እዚህ ጋር መተን ምን እንጽፋለን? አፕዴት ስቱደንት ሴት ይችን ኮንዲሽን እናጠፋና ሴት ወደ 12ኛ ክፍል። ይህ ምን እየነገ በጅምላ ያሉትን በሙሉ 12ኛ ክፍል አድርግልኝ ያለው ነው። እስኪ እንመልከት ይሄን ነገር። እዚህ ጋር መተን ራን እንበለው። ይሄው ስንመጣ አፕዴት የሚያደርገውን ሮ እዚህ ጋር ይነግረናል። ሁለት ሮ ተገኝተዋል። እነዚህ ሁለት ሮ ኦልሬዲ ያለን ሁለት ስለሆነ ማለት ነው። ሊቀይረው ነው ይለናል። ቀይረዋል ነው። እዚህ ጋር ስንመጣ ምን አደረገው ማለት ነው? እንደምታዩት የሁለቱንም ሮ 12ኛ ክፍል አደረጋቸው ማለት ነው። ሶ ይህንን ይመስላል። መቀየር የምንፈልገውን ነገር በጅምላ መቀየር እንችላለን ማለት ነው። አፕዴት እንደዚህ አድርገን መስራት እንችላለን። እስኪ አሁን ደግሞ ወደ ዲሊት እንሂድ። ዲሊት ኮማንድ ጥቅሙ አንድ ነው። ሪከርዶችን አላስፈላጊ የሆነውን ነገር ምን ማድረግ ስንፈልግ ነው? ሪሙቭ ማድረግ ከፈለግን ማጥፋት ስንፈልግ ነው። ይህም ሁለት አማራጭ አለው። ዲሊት ፍሮም ብለን ቴብል ኔም ካስገባን ሁሉም ሪከርዶች ምን ይሆናሉ ማለት ነው? ማጥፋት ይቻላል። ያሉትን በሙሉ ሪከርዶች ያጠፋልናል፣ ሮዎችን ማለት ነው። ምንም አይነት ኮንዲሽን አላስገባንለትም። ኮንዲሽን ስፔሲፊክ ሪከርድ ማጥፋት ከፈለግን ኮንዲሽን ማስገባት ከፈለግን ግን ኩዌር አሁንም እዚህ ጋር ትመጣለች። ኦልዌይስ ማወቅ ያለባችሁ ኩዌር ከመጣ ኮንዲሽን እናስገባለታለን ማለት ነው። ዲሊት ፍሮም ቴብል ኔም። ይህን ቴብል ዲሊት ፍሮም አድርግልኝ ግን
ኮንዲሽን አለኝ ብለን እየነገርነው ነው ማለት ነው። በኮንዲሽን መሰረት ነው እየነገርነው ያለ ነው። ኤግዛምፕል ዲሊት ፍሮም ስቱደንትስ ካልነው ይሄ ምንድን ነው የሚሰራልን? ምን እየነገርነው ነው? ምን እያልነው ነው ከተባለ ይሄ እየነገርነው ያለ ነው ምንድነው? ዲሊት ኦል ስቱደንት ሪከርድስ ነው። እዚህ ስቱደንት የተባለ ቴብል ላይ የምታገኘውን ማንኛውንም ሪከርድ ስቱደንት ተማሪዎች በሙሉ አጥፋልኝ ነው። ስቱደንት የተባለው ስትራክቸሩ ቴብሉ አለ፣ ግን ሪከርዶች በሙሉ ሁሉም ተማሪ 1000 ተማሪ ካለ 1000 ተማሪ ይጠፋና ቴብሉ ብቻ ይቀራል ነው። አሁን ዲሊት ዋን ስፔሲፊክ ስቱደንት ማጥፋት ከፈለግን ለምሳሌ ከበደን ብቻ ማጥፋት ከፈለግን ግን ኩዌሪ የምትለዋን ነገር እንጠቀማለን። እዚህ ጋር ተመልከቱ። ምን እያለው ነው ይሄ ማለት ነው? ዲሊት ፍሮም ስቱደንትስ የተባለ ቴብል ላይ ማጥፋት የምፈልገው ነገር አለ፣ ሪከርድ ማጥፋት ፈልጋለሁ። ሳጠፋ ግን ኮንዲሽን አለኝ ነው። ዌር ስቱደንት አይዲ ST003 የተባለውን ይቺን ብቻ የፕራይመሪ ኪ ነው የሰጠ ነው። ይህንን ብቻ አስወገድልን፣ ሌላውን ግን ቶ ብለን እየነገር ነው። ስፔሲፊክ ሲሆን ማለት ነው። ይሄስ ምን እየነገር ነው? ይሄ ምንድነው? ይሄ ደግሞ በጅምላም ነው። አሁን ዌር ኮንዲሽን አለን። ዲሊት ፍሮም ስቱደንትስ የተባለ ጋር እንዲጠፋልኝ ይፈልጋለሁ። ስታጠፋ ግን ግሬድ ሌብላቸው ግሬዳቸው ስንት የሆነ ነው? 10 የሆኑ 10ኛ ክፍሎችን በሙሉ ምን አድርግልን እያለው ነው? በሙሉ 10ኛ ክፍል የተባለ በሙሉ ተማሪ ይጠፋል። 11ኛ ክፍል አለ፣ 12ኛ ክፍል አለ። ስለዚህ ይሄም በጅምላ ነው። ግን ስናጠፋ ምንድነው? የሆነ የተወሰነ ነግረነዋል። 10ኛ ክፍልን ብለን ነግረነዋል። እንደዚህ አድርገንም ማጥፋት እንችላለን ነው። ወይም ደግሞ ስናጠፋ ቅድም አፕዴት ስናደርግ ካልኩሌሽን እንደተጠቀምን ካልኩሌሽን መጠቀም እንችላለን ነው። ይህ ምንድነው የሚነግረን? ለምሳሌ ዲሊት ፍሮም ስቱደንትስ ቴብል ጋር ሄድ ምን አድርጉት እያለ ነው። ስታጠፋ ግን ኤጃቸው እድሜያቸው ከ20 በላይ የሆኑትን እና የክፍል ደረጃቸው ደግሞ ከ10ኛ ክፍል በታች የሆኑ ተማሪዎች ካሉ አጥፋልኝ አልፈልጋቸውም ነው። አያችሁ፣ ሁለት መስፈርት ነው የነገርነው። የሚያጠፋልን ማንን ነው ማለት ነው? በዚህ መስፈርት የተነሳ እድሜያቸው 20 እና ግሬዳቸው ከ10 በታች የሆኑ ካሉ እነዛን ያጠፋልናል ነው። እዚህ ጋር መተን ምንድነው የሚለን? ምንድነው እየነገረን ያለ ነው? ይሄንን ብናየው የሚነግረን ምንድነው? ዲሊት ፍሮም ሴልስ የተባለ ቴብል ጋር ዲሊት ማድረግ የምፈልገው ሪከርድ አለ፣ ኮንዲሽናል። ስታጠፋ ግን ምን ጋር ነው እያለ ያለው? እዚህ ጋር ይራቸው ምን ሴልስ ዴታቸው ምን የሆነ ተባለ? ይሩን ብቻ ስፔሲፊክ ነው ያደርገው፣ ዓመተ ምህረቱን ማለት ነው። ሴል ዴት ጋር ሄድ ፊልድ የተባላለ ይሩን ዓመተ ምህረታቸው ምን የሆነ 2023 የሆነ ካለ አጥፋ። እዚህ ጋር ነግረነዋል። እቺን ይር ከነገር ነው ከዚህ ከሴል ዴት ጋር ዴት ነው የሚገባበት፣ ወር፣ ቀን፣ ዓመተ ምህረት አለዋ። ከዚህ ውስጥ ምኗን ላይ ነው ዓመተ ምህረቱ ስንት የሆነ 2023 የሆነ ካለ በሙሉ እነዚህ ምን አድርግልኝ ነው አጥፋልኝ እያልነው ነው። በካልኩሌሽንም እንደዚህም ካልኩሌሽንም ማስገባትም እንደሚቻል እወቁት ነው። ይህንን ይመስላል። ግን እስኪ የተወሰነ ዲሊት የተወሰነ ነገሮችን ገብተን እንመልከት ነው። ለምሳሌ ሁለት ተማሪዎች አሉ፣ አበበና ከበደ። ማጥፋት ብንፈልግ ሁሉንም እዚህ ጋር ያለውን ሪከርድ ማጥፋት ብንፈልግ ምንድነው የምንጠቀማለው? ኩዌሪ ጋር መተን ኦልሬዲ ምናደርጋለን ማለት ነው። ዲሊት ፍሮም እየነገረ ነው። ማንን ነው ማለት ነው? ስቱደንት ዜን ስለጨረስን መጨረሳችንን ምንድነው የምናደርገው ማለት ነው? ኦልዌይስ ስንጨርስ ሰሚ ኮለን እናደርጋለን። ጨርሰናል አንድ ስቴትመንት ማለታችን ነው። ይህን ነገር እስኪ ራን እንበለው። ራን ይኸው እዚህ ጋር ስናመጣው 2 ሮል አጠፋባችሁ ነው። ይህ ነገር የማይመለስ ነገር ነው። እርግጠኛ ናችሁ ወይ አለ። አዎ እርግጠኛ ነኝ አጥፋው አልኩት። የስ ስለው ስቱደንት ጋር መጣን። ይኸው ዲሊት አጥፍቶልናል ማለት ነው የነበረውን። ስለዚህ ዲሊት እንደዚህ ነው የሚሰራል። ዳታ ኢንቴግሪቲ ኮንሲደሬሽን ስንሰራ እስካሁን 3ቱን ነገር አይተናል። 3 ኮማንድ አይተናል ማለት ነው። ማንን አየን? ኢንሰርት አየን፣ አፕዴት አየን፣ ዲሊት አየን። እነሱን አስመልክቶ ኢንቴግሪቲ ላይ ስንሰራ ግን ማወቅ ያለብን ኤረር እንዳይፈጠርብን ማወቅ ያለብን ዳታ ስናስገባ ፎሬን ኪ ወይም ዝምድናው መጀመሪያ ፓረንት ቴብሉን ማስገባት አለብን። ካልሆነ ምን ይሆናል ነው ኤረር ይፈጠራል ነው። ሁለተኛ ዝም ብለን ዘለን ፓረንት ሪከርድ ወይም የልጅን ማጥፋት አንችልም ነው። ልጅ ላይ መተን ለምሳሌ if child record exists unless using cascade ነው። ምን ማድረግ አንችልም ነው? ፓረንቱን ማጥፋት አንችልም ልጅ ካለው ነው። አያችሁ ልጅ አለው ማለት እዚህ ጋር ምን ሆኗል ማለት ነው? ሪፈረንስ ካለው
ለምሳሌ ስቱደንት ዜን ኮርስ ካለው ሂደን ኮርስ ማጥፋት አንችልም፣ ወይም ስቱደንት ማጥፋት አንችልም። ምን አለው ማለት ነው? ተያይዟል፣ ሪፈረንስ አለው። ካስኬድ ዲሊት ካልሆነ በስተቀር ይልናል። ካስኬድ ዲሊት ካልሆነ ማጥፋት አንችልም ነው። ልክ እንደዛ አፕዴት ማድረግ አንችልም። ማንን ነው ግን አፕዴት ማድረግ ማንችለው? ፕራይሜሪ ኪ። ያ ፕራይሜሪ ኪን አፕዴት ማድረግ መቀየር አንችልም። ምን ከሆነ ነው? በሌላ በፎሬን ኪ ሪፈረንስ ከተደረገ ያ ፕራይሜሪ ኪ መቀየር አይችልም፣ አንችልም። ይህን ነገር እንድናውቀው ነው። ኮመን ኤረሮች እነዚህ ነገር ይፈጠራል። ሲንታክስ ኤረር ኦልሬዲ ኮማ ሚስ ስናደርግ ነው፣ ወይም ኩዌት ስናስገባ ዳታ ኩዌት ማስገባት መቻል አለብን ለቴክስት። እሱን ካላስገባን ኤረር ይመጣብናል። ዳታ ሚስ ማች፣ ለምሳሌ በቴክስት ብለን አስገብተን ናምበር ብናስገባበት፣ ቴክስት ነበር እኛ እዛ ጋር ዲፋይን ያደረግንለት፣ ቴክስት ዲፋይን አድርገን ናምበር ብናስገባለት ያለ ኩዌት ስህተት ነው ማለት ነው። ሚስ ማች ተፈጥሯል። ሁለተኛው ፕራይሜሪ ኪ ዩኒክሊ አይዴንቲፋይ እስከሚያደርግልን ድረስ ፕራይሜሪ ኪ መጨማመር፣ እሱን ማስመሰል አንችልም። ST001 ካለን ST001 ነው፣ ሌላ ፕራይሜሪ ኪ ሊኖር አይገባም ነው። ሪፈረንስ ቫዮለንስ ቅድም ያልኳችሁን ፎሬን ኪ ከተደረገ እሱን ማጥፋት አንችልም። ዜሮ ሪከርድ አፕዴትድ ብሎ ከነገረን ምንም አፕዴት አድርገናል ግን ሪከርድ አላገኘንም እያለን ነው። ምክንያቱም ዌር ኮንዲሽን አስገብተን ዌር ካላገኘው ኦልሬዲ ዜሮ ሪከርድ አፕዴት ይሆናል ማለት ነው። ይህንን ይመስላል። የዛሬ ክላሳችን ይህንን ይመስላል። ጥያቄ ካላችሁ ኮሜንት ላይ ጻፍ አድርጉ፣ የመመለስ ይሆናል። ላይክ ማድረግ እንዳረሱ፣ ለጓደኞቻችሁ ይህን ነገር አብሮ የሚማር ጓደኛ ካላችሁ ሼር አድርጉለት። ሌላ ትምህርት ቤት ላይ ካለ ሰብስክራይብ አድርጉ። አብረን በጋራ እንደገድላለው ሆያሁ ኤዱኬሽንን በቴሌግራም አማራጭም አለን፣ በቲክታክም አለን። ቴሌግራም ላይ ባይዘው የጻፉ የለም። ለምንድነው ቴሌግራም ክፍት ያደረኩት? እናንተ እንድትወያዩ፣ እናንተ እንድታወሩበት ነው ለጊዜው ቴሌግራም ክፍት የሆነው። ስለዚህ ሀሳብ አስተያየት ካላችሁ ጻፉልኝ፣ የመመለስ ይሆናል። ለማንኛውም እናንተን ጤናችሁን ይስጣችሁ፣ ሀገራችንን ሰላም ያደርግልን። የዛሬ ክላሳችንን ጨርሰናል። በቀጣይ እስክንገናኝ ድረስ ቸር ሰንብቱ። ቻው።